ሰላም እንደምን አላችሁ? ዛሬም በድጋሚ ተገናኝተናል። ሰብስክራይብ ላይክ ያደረጋችሁ ቤተሰብ ስለሆናችሁ እጅግ አድርጌ አመሰግናለሁ። ይህን ውድና ምርጥ ቤተሰቦቼ ክብር በሉልኝ። ዛሬ በመቀጠል የምንነጋገራቸው ሀሳቦች ስደት ላይ ትኩረት ያደረገ ነው። ስለ ስደት ስለሆነ የምናወራው ስደትን ተንተርሳችሁ ወይም ደግሞ ስደት ካልወጣው ብላችሁ ከሀገራችሁ ወጣችሁ እዚህ ጋር የደረሳችሁ ልጆች ስደትን እንዴት እየኖራችሁ ነው? እነ ከሌ ስለወጡ ብቻ ሻንጣ ይዛችሁ ወጣችሁ ስለመጣችሁ ነው ወይስ የገባችሁት ስደት እናንተን እያስተማረ ነው ወይ? አብዛኞቻችሁ ከህይወታችሁ መስመር ውጭ ነው ያላችሁት። አብዛኞቻችሁ ስትገቡ አሰሪዎቻችሁ ቤት ለአሰሪዎቻችሁ ቻሌንጅ ሆናችኋል። በተለይ የኛ ልጆች በጣም አስቸጋሪ ሆናችኋል። ምንም የማይነገር ጉዳይ ነው። አብዛኞቻችሁ ጊዜያችንን የምናጠፋው ስልክ ላይ ነው። ያ የሚሆነው ግን ስራችንን በድለን አይደለም። በድለን መሆን የለበት። ምክንያቱም አሁን ላይ በጣም የኛ ዜጋ እነሱማ ስልክ ላይ ነው የሚውሉት የሚል ሀሳብ ድምዳሜ ላይ ነው የደረሱት። የተለያየ ሀገር ላይ የሚሰጥ አስተያየት ማለት ነው ስለኛ። ያ ምንድን ነው? ሁላችሁም ሶሻል ሚዲያ ላይ ነው ያላችሁ። ጥሩ ነው። ሶሻል ሚዲያው እንዳለ ሆኖ ሳለ ቤት ውስጥ የምትሰሩትን ስራ እየበደላችሁ አይደለም። ሶሻል ሚዲያ የምትጠቀሙት ላስጠነቅቃችሁ የሚፈልገው ነገር ራሳችሁ ለመግዛት ሞክሩ እባካችሁ። ስራችሁን አክብሩ። ስራውን ያከበረ ሰው አለቃ ይሆናል። ስራችሁን አክብራችሁ ስሩ። ቻሌንጆች ይኖራሉ። አይነ ቻሌንጅ አለ። በጣም ከባድ ነው። ከኢትዮጵያ የምትነሱ የምትመጡ ልጆች ልነግራችሁ የምፈልገው ነገር ስደት በጣም ከባድ ነገር ነው። አቅልላችሁ እንዳትሉት። በጣም ከባድ ነው። ከኢትዮጵያ ጀምራችሁ ከፕሮሰሱ ስትጀምሩ እዚህ ጋር መታችሁ የምትከፍሉት ዋጋ በጣም ከባድ ነው። የህይወታችሁ ግማሽ አካል ነው። ይሄ ትምህርት ቤት ነው ራሱ አንዱን አንድ ይቻል። ያም የሆነው ግን እዚህ መታችሁ ለስራ ከገባችሁ በኋላ ህይወታችሁን ከባድ የምታደርጉ ልጆች እንድትጠነቀቁ ነው። ህይወታችሁ ስራችሁ ከሆነ ስራችሁን አክብራችሁ ስሩ። ስራችሁን አክብራችሁ ስትሰሩ ትከበራላችሁ። ባይዘው በነገራችን ላይ እኛ በባህሪያችን ኢትዮጵያውያን መከበርን እንፈልጋለን። ማንም ሰው አልፎ ክብራችንን እንዲነካብን አንፈልግም። ግን እናንተ ስታከብሩ ነው። መከበር ስለፈለግን ብቻ አንከበርም። እናንተ ስታከብሩ እኛ ሰዎች እኛ ደግሞ እናንተን ያከብሯችሁ። ስራችሁን ስታከብሩ እነሱ እናንተን ያከብሯችኋል። እና በመከባበር በመተባበር በፍቅር አለቆቻችሁ እንደሆኑ አምናችሁ በጨዋነት በጥሩ ማንነት ስራችሁን አክብራችሁ እንድትሰሩ ነው ዛሬ ልመክራችሁ የመጣሁት። የመጣችሁበትን መንገድና ዓላማ እንዳትስቱ ነው። ተጠንቀቁ እህቶቼና የእናንተ እዚህ ጋር ስራ መበደል የቀጣይ ልጆች የስራ ዕድል እንዳያገኙ ያደርጋል። አንደኛ ነገር። ሁለተኛ ነገር እኛ ላይ ያላቸው እምነት እየጠፋ ይሄዳል። ያ ደግሞ እኛ ከፍለን የመጣነው ዋጋ ቢስ ያደርገዋል። ያ እንዳይሆን ስራችሁን አክብራችሁ በጥንቃቄ ስሩ። አንዳንዶቻችሁንም ስልካችሁን 24 ሰዓት ይዛችሁ ቻሌንጅ ስታደርጉ እናያለን። ቤት ውስጥ ብዙ ቤት ላይ ያለ ነገር ስላለ ነው። ስልኮቻችሁን አንቃችሁ ይዛችሁ ምናምን ስትጠሩ የሆነ ነገር ድብቅ ምናምን እያደረጋችሁ ነው ስራ የምትሰሩት። እንደዚህ አይነት ነገሮችን አታስለምዱ። በቃ ተለመደ። አሁን እናንተማ ስልኮቻችሁን እንደዚህ እየደበቃችሁ አይደል የስራ የምትሰሩት ነው የሚሉ ሀላል ማለት ነው። ስለዚህ ያረጉትም ያላረጉትም ልጆች እኩል ነው በመጥፎ ማንነት የሚነሱት። ያ እንዳይሆን እባካችሁ ስራችሁን አክብራችሁ ስሩ። ስታከብሩ ስራችሁ እናንተን ትከበራላችሁ። ይህ ልላችሁ ነው ዛሬ የመጣሁት። በክብርና በፍቅር በመከባበር ከአሰሪዎቻችሁ ጋር ለመኖር ሞክሩ። በቀጣይ ቪዲዮ ደግሞ እነሱ ደግሞ እኛ ለነሱ መልካም ነገር አድርገን የሚመልሱልን መጥፎ ነገሮችን ደግሞ አሳያችኋለሁ በዝርዝር። ምክንያቱም ሁሉም አይደለም፣ ግማሽ የተወሰነው ፐርሰንት ምንም ጥሩ ብትሆንላችሁ እንደማያመሰግኗችሁ ያለውን ክፍተት በሚቀጥለው ቪዲዮ እናያለን። የዛሬው ቪዲዮ ይበቃናል። እጅግ አድርጌ አመሰግናለሁ። መልካም ቆይታ ይሁንላችሁ።